አታሳየኝ አሉ እኮ ሰዎች አሉ። ይሄን ዘመን አታሳየኝ፣ ሰው ሲተላለቅ አታሳየኝ፣ ወንድማማቾች ሲተራረዱ አታሳየኝ፣ እግሮቻቸውን ጫማዎቻቸውን በልጆቻቸው በአባቶቻቸው በወንድሞቻቸው አስከሬን ላይ የሚያደርጉ ሰዎች አታሳየኝ፣ ክፉ አታሳየኝ እንዲህ ይላሉ እኮ ደጋጎች። ውሰደኝ አታሳየኝ። እንባ አልሰለቻችሁ? ሐዘን አልሰለቻችሁ? ስቃይ አልሰለቻችሁ? መፈናቀል አልሰለቻችሁ? ሞት አልሰለቻችሁ? ክፋት አልሰለቻችሁ? መገፋፋት አልሰለቻችሁ? ሐዘን ዘነበ እኮ፣ ደም ጎረፈ እኮ። ቤታችሁ ላይ ያለው አካውንት እግዚአብሔርን ያስረሳችሁ፣ መብል መጠጥ እንደ ነገሩ እግዚአብሔርን እንድትፈልጉ ያደረጋችሁ፣ እግዚአብሔርን የችግር ቀን ወዳጅ ብቻ ያደረጋችሁት ሆይ ስሙ፣ ከዚህ የሚበልጥ ዓለም አለላችሁ። ና የሚሉ ሰዎች እኮ አሉ። ና ሃይማኖቴን ሳልክድ ና፣ ምግባሬን ሳልስት ና፣ ቅድስናዬን ሳላጣ ና፣ አንተን ከማጣ ይሄን ዓለም ልጣ ና የሚሉ ሰዎች አሉ። ና እንቁዬን እንዳያስኩ አንተ ጋር ልድረስ ና የሚሉ ሰዎች አሉ። አልደከማችሁም? አሁን ኃጢአት አላደከማችሁም? በደል አላስረጃችሁም? ክፋት አላሸበታችሁም? መጠጥ አካላችሁን አላጎደለውም? ሱስ ናላችሁን አላዞረውም? ድካም እኮ ነው ይህ ዓለም። ዓለም ላይ ማረፊያ የላችሁም። ጠጅ ቤት ማረፊያ የላችሁም። ጫት ቤት ማረፊያ የላችሁም። ቁማር ቤት ማረፊያ የላችሁም። ዝሙት ቤት ማረፊያ የላችሁም። ፔንሲዮን ውስጥ ማረፊያ የላችሁም። ስርቆት ውስጥ ማረፊያ የላችሁም። እናንተ ርግቦች ናችሁ። የክርስቶስ እጆች በቀር ምን ማረፊያ አላችሁ? የምናምነው እኮ ስለምንነሳ ነው። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ተስፋ ስላላችሁ ትታገሳላችሁ። የትኛው ተስፋ? ከሞትን ነው የምንነሳው የሚለው ተስፋ። ወገኖቼ እውነት ይሄ አረዳድ ቢኖረን ኖሮ ዘምረን አንቀብርም ነበር? ከእግዚአብሔር ጋር እንጣላ ነበር? ያዙ ይልቀቁኝ እንል ነበር? አብረን ካልተቀበርን እንል ነበር? አሁን የምንሞተው ወገኖቼ ለመነሳት ነው። ካልሞትን ሕያው ስለማንሆን ነው እግዚአብሔር ሞትን የፈቀደው። እደግመዋለሁ። ቅዱስ ባስልዮስ ዘቂሳርያ እንዲህ ይላል፣ ሞት እንኳን ሳይቀር የእግዚአብሔር የምህረቱ ስጦታ ነው ይላል። ሞት እንኳን ሳይቀር እዩ። በውርደት እንዘራለን፣ በክብር እንነሳለን። በድካም እንዘራለን፣ በኃይል እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። ይሄን ታውቃላችሁ። ለክብር ነው የምንነሳው ትላላችሁ? ለኃይል ነው የምንነሳው ትላላችሁ? ሞትን በመቃብር ስፍራዎችና በዛች ሳጥሉ ስለለካናት ኃይሉን ክብሩን የጌታችንን ሰውነት እንዲመስል እሱን ወደ መምሰል ማብለጭለጫችንን ስለረሳነው እኮ ነው አሁን በሞት ምክንያት ብርክ የሚለን ፍርሃት የሚይዘን። ወገኖቼ እንዳትረሱ፣ አሁን በአዲስ ኪዳን ሞት እንዲሰለጥንብን አይደለም የምንሞተው። ሊቁ ቅዱስ ዮሐንስ አፈወርቅ ሞት እንደ ቀድሞ አይሰለጥንብንም ይላል። ምክንያት ክርስቶስ ተነስቷል። እንዳልተነሳ ለምንድን ነው በሞት ፊት የምትፈሩት? ሞትን እንዳላሸነፈ፣ መቃብርን እንዳልረገጠ፣ መፍረስ መበስበስን ድል እንዳልነሳ ለምንድን ነው በመቃብር ፊት የምታፍሩት እናንተ ክርስቲያኖች? እንደ ቀድሞ አይሰለጥንብንም፣ እንደ ቀድሞ አይቆራኘንም፣ እንደ ቀድሞ አይዘንም። ለዚህ እኮ ነው እንደ ሌሎች አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። እንደ ሌሎች ግን እንዳታዝኑ፣ ከል ለብሳችሁ ጥቁር ታጥቃችሁ አመድ ነስነሳችሁ ወዮ እያላችሁ እንዳታዝኑ እንወዳለን። ስለ ትንሣኤ ገብቶናል። እንግዲያውስ አሁን የምንሞተው ለመነሳት ነው። እስኪ ጠይቃችሁ፣ አንዲት ሸክላ ሰሪ ገሏ ቢሸረፍባት፣ አንዲት ሸክላ ሰሪ ገሏ ቢሰነጠቅባት ምን የምታደርገው ይመስላችኋል? ስትጠግነው አትኖርም፣ ስትለስነው አትኖርም። አፍርሳ አበስብሳ አዲስ የክብር ዕቃ አድርጋ ትሰራዋለች። አዲስ ገናና የሆነ የክብር ዕቃ አድርጋ ትፈጥረዋለች። አዎ በሞት ምክንያት እንድንፈርስ የፈቀደው የክብር ዕቃ ሆነን እንድንወጣ ነው፣ እንድናብለጨልጭ ነው። የምንፈርሰው ለመሰራት ነው። በቃ ይሄ ቢገባን ያዙ ይልቀቁኝ እኮ አንልም። ይሄ ቢገባን ጭርምት ኩርምት አንልም።
ይሄ ቢገባን አብረን ወደ መቃብር ካልወረድን አንልም ወገኖቼ። የምን ሞተው ሕያው ሆነን ለመስራት ነው። እስኪ ጠይቃችሁ መኖር ማለት ምን ማለት ነው? መኖር ማለት ምን ማለት ነው? ተውት እሺ፣ ጥያቄውን ቀየር ላድርገው። ኖረን 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 ምንድነው ምን ሆነው? ምን አላችሁኝ? ፈራችሁትና ለስለስ አድርጋችሁ ነገራችሁ። ምን እንሆናለን? ሌላ ነገር ቢሆን ጮክ እኮ ነው የምትሉት። እንተዋወቅ የለ እንዴ? እንሞታለን። የልብን ሲነግሩት ነው መሰለኝ ኮረኮሩት ያለ እንሞታለን አይደል? ስለዚህ ትርጉሜ እንዲህ ይሆን መኖር ማለት ለመሞት መኖር ማለት ነው። ይስማማችኋል? ቆይ ልድገመው። አልሰማችሁኝ መሰለኝ። መኖር ማለት ለመሞት መኖር ማለት ነው። አትስማሙ? ባትስማሙም እውነታው ይሄ ነው። ኖረን 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 ምንድነው ምን ሆነው? ስለዚህ የምንኖረው ለምንድን ነው? መውለድ፣ መዳር፣ መኳል። ይሄ እኮ በዚህ ውስጥ ያለ ማጀቢያ ነው፣ ፓኬጅ ነው እንጂ ዋናው ጉዳይ ምን መሆናችን ነው። ስለዚህ የምንኖረው አሁን ትስማማላችሁ? ባትስማሙስ እውነታው እኮ ይሄ ነው አይደለም? ግን ይሄን ነግሬያችሁ ብቻ አላስከፋችሁም። የምንኖረው ለመሞት ከሆነ የምንሞተው ለምንድን ነው? በሞቴ እሱን ተውትና የምንኖረው ለመሞት ከሆነ የምንሞተው ለምንድን ነው? ለመኖር። አንተ ልጅ ተባረክ በእውነት። የምንሞተው ለምንድን ነው? ታምናላችሁ? ይሄን ታምናላችሁ? አዎ፣ የምንሞተው ለመኖር ነው። በቃ ሕያው ሆነን ለመኖር ነው የምንሞተው። ባንሞትስ? አንድ ሊቅ ምን ይላል መሰላችሁ? ባንሞትማ ኖሮ እንደ ሳጥናኤል ሕያው ጉስቁል ሆነን እንቀር ነበር። ሕያው ነው ሳጥናኤል፣ እውነት አሰብ ግን ምንድነው? ጉስቁል ነው። አያችሁ፣ የምንሞተው ሕያዋን ብቻ እንድንሆን አይደለም። እጅግ አስደናቂ ነገር ልንገራችሁ። እንዲህ ይላል ቅዱስ ጳውሎስ፣ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን ካለ በኋላ ሁል ጊዜ ከጌታችን ጋር እንኖራለን ይላል። ከማጋር እንዴት ይደንቃል ወገኖቼ! ሲቀስ ብላችሁ አስቡ። የምንሞተው ሕያዋን ለመሆን ብቻ አይደለም፣ ለመኖር ብቻ አይደለም። የምንኖረው ከጌታችን ጋር ነው። ከማጋር ከጌታችን ጋር ለመኖር ነው። አጠገቡ ለመኖር ነው። ተድላ ደስታ የሚሆነውን የተወደደ የፊቱን መልክ እያየን ለመኖር ነው። ምን የምናደርገው ምን ሞተው ለመኖር ነው። ከማጋ ሁል ጊዜ ከጌታ ጋር ምን እንሆናለን? እርግጡን እንነጋገር። ቀደው ከሚያለብሱን አባቶቻችን ጋር ከመኖር በላይ ራሱን ከሰጠን አምላካችን ጋር መኖር ይበልጣል አይበልጥም? ይበልጣል። እንደው ይቅርታ አድርጉልኝ አባቶች፣ ቆርሰው ከሚያጎርሱን እናቶቻችን ጋር ከመኖር በላይ ራሱን ከሰጠን አምላካችን ጋር መኖር አይበልጥም? አዎ፣ ለመኖር ብቻ ብለን እንዴት እናልፈዋለን? የምንኖረው ደግሞ ከሞተልን አምላክ ጋር ነው። ለኛ ሕያውነት እሱ ከሞተልን አምላክ ጋር፣ ለኛ መነሳት እሱ ከተቀበረልን አምላክ ጋር፣ ለኛ መቆም እሱ ከወደቀልን አምላክ ጋር፣ ለኛ ወደ ላይ መውጣት ወደ ታች ከወረደልን አምላክ ጋር ለዘላለም መኖር ምን ቃላት ይገልጸዋል ወገኖቼ? ለዚህ ነው ጻድቁ ኢዮብ እንዲህ አለው፣ ከዚህ ቁርበቴ ከተለየው በኋላ አለ፣ ከሞትኩ በኋላ ማለቱ ነው። ከዚህ ቁርበቴ ከተለየው በኋላ አለ እግዚአብሔርን ፊት ለፊት አየዋለሁ፣ አይኖቼም ይመለከቱታል፣ ልቤ በመናፈቅ ዝሏል ይልላችኋል። ያ ሁሉ መከራ የወረደበት ልቡ አንድ ነገር ይናፍቃል፣ አምላኩ ጋር መኖር ይናፍቃል። ምዕመናን፣ መኖሪያችሁ የዘላለም አምላካችሁ ነውን? አዎ፣ ከአምላኬ ጋር ነው የምኖረው ትላላችሁ ስትሞቱ። ሕያው ብቻ እኮ አይደለም የምትሆኑት፣ አምላካችሁ እቅፍ ገብታችሁ ባሕረ እሳትን በደረቱ ታቅፎ አሻግሯችሁ ለዘላለም ከሱ ጋር እንኖራለን። ይሄ ካልሆነ ታዲያ ክርስትና ምንድነው? ለትንሣኤ መዘመር ምንድነው? መቀደስስ ማስቀደስስ መሰበክስ መስበክስ ምንድነው? ለዘላለም ከሱ ጋር ነው የምንኖረው ማለት ብቻ ነው። ልቤ በመናፈቅ ዝሏል የሚለው እኮ ከሱ ጋር እኮ ለመኖር ነው። በሞቴ ንዑድ ክቡር የሚሆን ሐዋርያውን ጳውሎስን ስላስታውሳችሁ በምድር ላይ ብኖር ለእናንተ ጠቅም ነበር ካላቸው በኋላ ለእኔ ግን ልሄድ ከክርስቶስ ጋር ልኖር
ምን እላለሁ? እናፍቃለሁ። ከማጋር መኖር ትናፍቃላችሁ ምእመናን? እውነት ይናፍቃችኋል? ይሄ እንጃ ልኖር እናፍቃለሁ እኮ ነው የሚለው። ከሚያስጨንቁን ነገስታት ጋር ከመኖር በላይ ከሚራራልን ንጉሳችን ጋር መኖር አይበልጥም? ክፋት ከተሞላው ዓለም ጋር ከመኖር ደግነትና ርህራሄ ገንዘቡ ከሆነ አምላካችን ጋር መኖር አይበልጥም? የሴራ ትብታብ ካለበት ዓለም ይልቅ እውነትና ጽድቅ ካለበት አምላክ ጋር መኖር አይበልጥም? በምን ቋንቋ እንግለጸው ወገኖቼ? ልኖር እናፍቃለሁ። እንዴት ይደንቃል! ዘማሪውም እውነት እኮ ነው። ማን ነው ይልማ አይደል? አንድ አስደናቂ መዝሙር አለችው። የሚናፈቅ ነው በልቦናቸው የሚኖር የስንዴ ቅንጣት ትንሣኤ ካላት በምድር ተስፋለን እኛ በሰማይ አገር ልንኖር። እውነት ምእመናን ይሄ ልብ አለን? በዚች ዓለም በዚች ሕይወት ብቻ ክርስቶስን ተስፋ ካደረግን እንደኔና እንደናንተ ያለ ምስኪን በምድር ላይ ምን አለ? አፋችሁ ቆጨጭላ እስኪመስል የጾማችሁት ለዚህ ዓለም ነው? ጠባለ ኪዳን መሸለ ቁርባን የምትገሰግሱት ለዚህ ዓለም ነው? እግራችሁ እስኪንቀጠቀጥ የምታስቀድሱት ለዚህ ዓለም ነው? ከላይ ዶፍ ከስር ጎርፍ እየወረደባችሁ ፍልሰታን የምትቆዩት ለዚህ ዓለም ነው? በቃ ምስኪኖች ነን ማለት ነው? አይደለም። ሌላ የሚመጣ ምን አለ? ኑሮ አለ። ካልሞትን ከሱ ጋር አንኖርም ወገኖቼ። ለዚህ እኮ ነው ለእኔ ሕይወት ክርስቶስ ሞትም ጥቅም ነው ያለው ቅዱስ ጳውሎስ። ከሱ ጋር ስለሚያኖረን እኮ ነው። እዚህ መኖር ትፈልጋላችሁ? እዚህ መረሳት ትፈልጋላችሁ? እዚህ መቆየት ትፈልጋላችሁ? ሴትዮዋ አሉ መድኃኒዓለምን አገኙት አሉ መንገድ ላይ። መድኃኒዓለምን አገኙት አሉ መንገድ ላይ። በጣም ደስ አላቸውና እጅግ በፍጥነት ይጠይቁት ጀመረ። ምን አሉት አሉ? ጌታዬ አቤት እድሜ ስጠኝ አሉት አሉ። ይሄን ጥያቄ ሲጠይቁ ሴትዮይቱ 60 ዓመት ነበራቸው። እድሜ ስጠኝ ሲሉት ወዲያው መድኃኒዓለም ቸር ነው፣ ስንት ልስጥሽ አላቸው። 20 አሉት። ወዲያው ሰጣቸው። ወይ እንዲህ አይነት ቸር አምላክ ነው እንዴ? ገና ካፌ ሲወጣ 20 የሚሰጠኝ? ምን ማሳዘን ሰው ነኝ፣ ቁጥር ማላውቅ። አሁን መድኃኒዓለምን አግኝቼ 20 ብቻ ጠይቃለሁ አሉና አሉ። ሳቡ ተመትሞ ቸር መድኃኒት የልብ አውቅ አይደለ? ምን ነው አላቸው። ደገመና ጌታ ሆይ እባክህ ጨምርልኝ አሉት።